ብስሚላህ ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁት የኢፍቱቱብ ተከታታዮች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ደህና ነኝ። በያላችሁበት ሰላማችሁ ይብዛ ያልኩኝ ዛሬ የኮቪድ-19 ኦር ኮሮና ቫይረስ ክትባት ወስጄ ነበረ። ስሜቱ ምን እንደሆነ ልነግራችሁ ነው የመጣሁትኝ ማለት ነው። ዛሬ በዚህ ቪዲዮ የመጨረሻ ክትባት የወሰድኩት የዛሬ ሳምንት ነው። ቀን 9 ነበረ፣ ዛሬ 16 ነው አይደለ? የዛሬ ሳምንት ነው መሰለኝ። የዛሬ ሳምንት ነው። ስሜቱ እንዴት ነበረ መሰላችሁ? የመጀመሪያ ጊዜ በጥሩ ነበር የወሰድኩኝና ክትባቱን ወስደን ደግሞ ብዙ ሰዓትም አልፈጀብንም። ቢያንስ 2 ሰዓት 1 ሰዓት ተኩል እንደዚህ አይነት አካባቢ ነው የወሰድኩት። ብዙ ወረፋም አልነበረም ከኛ በፊት ማለት ነው። በጊዜ ሳይሆን የሆነ ወደ ማታ ስላችሁ 10 ሰግደን ተነስተን ነው ሄድነው። ከዛን ሄደን ወሰድን፣ ክትባቱን ወሰድን። ስሜቱ ያው እንደማንኛውም ጊዜ ክትባት ማለት መርፌ ሰው ሲወጋ እንዴት ነው እንደዛ ነበር፣ እንደማንኛውም መርፌ ማለት ነው። ትንሽ ያማል። እኔ በተፈጥሮዬ መርፌ አልወድም። ወሰድኩኝ። ያው እንደማንኛውም ጊዜ አመመኝ። እሽጉን ራሱ ቶሎ አልፈተውትም ማለት ያቺ ፕላስቲኳ የምትደረግበት ማለት ነው። ከዛን ያኔ በተቀጠርንበት ሰዓት ሄድን። የዛሬ ሳምንት ማለት ከ21 ቀን በኋላ ነው መሰለኝ፣ እኔ አላቅም በስቻለሁኝ። ከ21 ቀን በኋላ ነው መሰለኝ። ግን በ21 ተቀጥረን ከ21 ቀን በኋላ ነው የተባለ። ከዛም በኋላ ግን 3 ቀን ነው የተመላለስ ነው ማለት ወረፋ አንድ ቀን በቀጠሮዋችንን ቀን በዛ ታይም እና በዛ ወቅት ስንሄድ ምንም አልነበረም። ግን ወረፋም ብዙ የለም ይመስለኛል። ይሄ የክትባት መርፌው ሁሉም ሰው ስለሚወስድ ማለት ይበቃቃል አይመስለኝም፣ ይበቃቃ አይመስለኝም። እና መላለሱን ብቻ ግን ምን አስጨነቃችሁ? 3 ቀን ነው የተመላለስ ነው። በ3 ቀን ተመላልሰን እዚህ ማለት ነው። በመጀመሪያ ቀን ስንሄድ አልቀዋል አሉ። እሺ ብለን ተቀጠርን። ጠዋት ኑ ተባልን። ሄድን። ጠዋት ማለት እንደ ዛሬ ሄደን እንደነገ ጠዋት አሁንም ሄድን። ከዛን አሁንም እዛን ቀን ለመዋጠን ብቻ ነው አሉ። እኔ ለብሼ ማክስ አድርጌ ነበር የሄድኩት። መዋጠን ነሽ አሉኝ። ማለት የዚህ ሀገር ዜጋ ነሽ ምናምን ስሉኝ አይደለሁም አልኳቸው። ሲጀመር ኦልሬዲ እንደዛ ስሉኝ አይዲን አውጥቼ ያሳየዋቸውና ኦኬ ዛሬ ለመዋጠን ብቻ ለዚህ ሀገር ዜጋ ብቻ ነው የሚሰጠው ምናምን አሉኝ። መጀመሪያ ቀንም ስንሄድ እንደዛውም ደግሞ የሐራቦችን እያስገቡ ነበር። ማለት የዚህ ሀገር ዜጋን መዋጠን ነው የሚባለው። የዚህ ሀገር ዜጎችን እያስገቡ ነበረ። ገቡ፣ የወሰዱ ይወጣሉ ማለት ይወስዳሉ። ብቻ ግን ሌላውን አያስገቡም፣ የሌላ ሀገር ዜጋ ማለት ነው። እዚህ ጋር ግን ምን እንደታዘብኩኝ ታውቃላችሁ ጋይስ? የኛ አገር ቢሆን ማለት ነው ክትባትም ሆነ ከክትባት ውጪም ቢሆን ለውጭ ሀገር ሰው እናጨበጭባለን። ግን እዚህ ሀገር ላይ ምን እንደታዘብኩኝ ታውቃላችሁ? በቅድሚያ ለራሳቸው ወገን ለራሳቸው ዜጋ ነው የሰጡት ማለት ነው። ማለት የሚሰጡት ራሱ ወረፋ ኖራችሁ ጊዜ ኖራችሁ አልኖራችሁም፣ በጊዜ ሄዳችሁ አልሄዳችሁ መጀመሪያ ለራሳቸው እንትን ነበረ ሲሰጡ የነበረ። በክትባቱ ነው ዙሪያ ነው የምላችሁ፣ በሌላ ነገር አይደለምና ይሄን ታዘብኩኝ። ከዛን እዛን ቀን መዋጠኖች ብቻ ነበር ነው መዋጠን እየሰጡ ነበረ። ከዛን ሁለተኛ ቀን ሶስተኛ ማለት አሁንም እንደዛ ትላንት ሄድና ዛሬ መሄድን አላገኘንም። ነገ አሁንም በ8 ሰዓት ነው ተባለ። በ8 ሰዓት ከምናምን 8 ከዚህ 7 ሰዓት ተኩል መሰለኝ የተነሳ ነው። እዛ ስንደርስ 8 ሰዓት ሆነ። በ8 ሰዓት ስንሄድ 9 እስከ 9 ሰዓት ጠበቅን። ሄደን ቁጭ እዛ ውጭ ቆመን ጠበቅን። ከዛን እንደ እድሉ ነው እንግዲህ በ3ኛ ቀን ተሳካልን፣ ወሰድን። እኔ ብቻ አይደለም፣ ሁለት ሰራተኞች አሉ ከኔ ጋር። ወሰድንና መጣን። አንደኛ ነገር እንደ መጀመሪያ ጊዜ አይደለም፣ ብዙ ማለት በጣም አመመኝ። ስሜቱ ተሰምቶኛል በጣም እንደዚህ ማንኛውን ጊዜ መርፌ ሳይሆን
ትንሽ አሞኛል። እኔ ሌላዎችን አላቅም፣ የኔ ግን አሞኛል፣ አመመኝ። የእውነት መጥቼ ራሱ ልብሴን ሳልቀይር ነው የወደኩት ማለት ተኛውኝ። በቃ በጣም እንትን አለኝ። ከዛም ከስንተኛ ቀን በኋላ ተወኝ ማለት እንደዛኛ ጊዜ ማለት ጠዋት ተወግቼ እንደመጣው ከሰዓት እንደዛ አይደለም የተሰማኝ። የተወገውት ቦታ እየተወኝ መጣ ማለት ህመሙ የተወኝ መጣ፣ ተወኝ። ግን የሚገርማችሁ ነገር የመጀመሪያ ክትባትና የሁለተኛ ክትባት አንድ አይደለም። አንድ ያልሆነበት ምክንያት መጀመሪያ 21 ቀን ሙሉ ምንም አላለኝም፣ አላመመኝም፣ ሰውነቴንም ምንም አላለኝም። ዝም በቃ ብቻ ግን ሎርማን ልክ ሌላ መርፌ እንደምትወስዱት የለም እንደዛ ነው፣ ምንም አላመመኝም። ይሄ ሁለተኛው ግን አመመኝ። የእውነት በጣም ነው ያመመኝ። በዛ ላይ ቅለሽልሽ ይለኛል፣ ያስጠላኛል። ሰውነቴ እንደ ሌዚ በቃ ሰውነቴ እንደዚህ ያለ አይደለ፣ አይታዘዝልኝም። መተኛት ብቻ ነው። በቃ ምንም ነገር የሚያስደስት ነገር አያስደስትም። ነሻጣ የለም፣ ልፍስፍስ ያደርገኛል። ግን ሌሎቹ እንደኔ አይደሉም። ይሄ ክትባት ይመስለኛል ለሁሉም አንድ አይመስለኝም። ማለት የሁሉም ሰው ይለያያል አይደለ? ሰውነታችን ተፈጥሯችን ሰው ብንሆንም የሆነ ያለ አይደለ? ምን እንደሆነ ግን አላቅም። ምግብ ፍላጎቴን ራሱ ቀነሰ። መብላት ደስ አይለኝም። ቢበላም ደግሞ ቅልሽልሽ ይለኛል። ራሴን ያመኛል። ስሜቱ በጣም ከባድ ነበረ። በቃ ከትላንት ጀምሮ ነው እኔ ትንሽ የሆነ ጥሩ ነገር ማለት ጥሩ ስሜት እየተሰማ የድሮ ሎርማን እንደኔ እኔ የሆንኩኝ የመጣውኝ ከትላንትና እስካሁን ድረስ ነው እንጂ ከትላንትና ሆዳ ራሱ ማለት በሶስተኛ ቀን በሁለተኛ ቀን በአንደኛ ቀን ጠዋት አመመኝ። እዛ ቦታ የተወገውበት በጣም ነው ያመመኝ። ወደኩኝ መጥቼ በቃ ማለት ተኛው። ከዛን ተነስቶ ራሴን ለማጠንከር ምናምን ሞከርኩኝ። በነገራችን ላይ ከባድ ነው ለኔ፣ ከባድ ሆነብኝ። ለምን እንደሆነ አላቅም፣ ከባድ ሆነብኝ። ግን ምንም አይደለም። ይኸው አሁን ትቶኛል ማለት ነው። አሁን ትቶኛል። ሎርማን ነኝ ማለት እንደ ድሮ ፍላጎት የምግብም በላለሁ። ያኔ ግን ስበላ የዛ በሁለተኛ ቀን ሶስተኛ ቀን አራተኛ ቀን አምስተኛ ቀን እስከ ትናንትና ድረስ ራሱ ማለት ነው ራሴን በቃ የሆነ ያለ አይደለ ጥሩ ስሜት አይሰማኝም። ቅልሽልሽ ይለኛል። በቃ ሌዚ ነኝ ማለት ልፍስፍስ ያደርገኛል። መተኛት ብቻ ነው። የእውነት አንድ ነገር ልንገራችሁ፣ ከ8 ሰዓት ጠዋት እነሳለሁ አይደለ? ጠዋት በስንት ሰዓት ነው የምነሳው? በ6 ሰዓት ከሩብ ወይም 6 ሰዓት ተኩልም ይሆናል እነሳለሁ። ግፋ ብል እስከ 8 ሰዓት ከሩብ ነው የምሰራ። ከዛም በኋላ ከ8 ሰዓት እመጣለሁ፣ ተኛለሁኝ። እስከ 1 ሰዓት 2 ሰዓት እተኛለሁ። በቃ ይደክመኛል። ዝም ብሎ ድክም ነው የምለኝ፣ ያደክመኛል። ለምን እንደሆነ አላውቅም። ግን ዶክተሮቹ ሎርማን ነው ምናምን አሉ። ምንም ማለት አይደለም። ሁሉም ሰው ሳይሆን አለ አይደለ? ሰው አለው። ለዛ ነው ምናምን ከሰውነትሽ ጋር እየተለማመደ ነው ምናምን አሉኝ። ብቻ ይሄ ነበር እንግዲህ የኮሮና ቫይረስ። ሲጀመር እኔ ሊወስድ ፍላጎት አልነበረኝም። በጣም ፈርቼ ነበረ። ስለፈራውም ይመስለኛል እንደዚህ የሆንኩት ማለት ነው። እኔ በጣም ፈርቼ ነበር እውነት ለመናገር። ሰዎቼ ሊወስዱ ሲሉ ገና እንሂድ ክትባት የኮሮና ቫይረስ ክትባት ትወስጃለሽ፣ እንወስዳለን ሄደን አሉኝ። እነሱ ሄዶ ወሰዱ፣ መጡ። ሁለተኛ ሲሄድ ሁለተኛ ሴትዮዬ አንደኛ ጊዜ ወሰደችና አሁን ሁለተኛ ልትወስድ ስትሄድ ከሷ ጋር ለሁለተኛ ጊዜ እሷ ስትሄድ እኔ ደግሞ አንደኛ ጊዜ ሄድኩኝ። እንደ እድል ሆኖ አልተሳካም። እዛ ማልቆ ነበረ ለድጋሚ ለሚወጉት እንጂ ለአዲስ ሰው አልነበረም። እሷ ተወጋች መጣች። እኔ አልተሳካም፣ ተመልሼ መጣሁ። ግን ዱዓ እያረኩ ነበረ፣ ያ ረቢ ወይንም አልቋል ወይንም ደግሞ በቃ ይቀጠር። እኔ በዛን ሰዓት መውሰድ ፍላጎት አልነበረኝም። ፍላጎት ስላችሁ በቃ እኔ የመውሰድ ፍላጎት የለኝም። እኔ መርፌ አልወድም አንደኛ፣ ሁለተኛ ደግሞ ያማልም ለብዙ ሰው አንድ አይደንት አይደለም። መድኃኒቱ አንድ ቢሆንም ያኔ ሰውነት ይለያያል፣ ያማል ምናምን ስላሉ ስለሰማው ፈርቼ ነበረ፣ በጣም ፈርቼ ነበረ። ለዛ ነበረ ያለ መውሰድ የፈለኩት። ግን እነሱ ደግሞ ግዴታ ትወስጂያለሽ ምናምን አሉኝ።
ወሰድኩኝ ማለት ነው። እዛን ጊዜ ትቼም ብመጣም ከስንት ጊዜ በኋላ አሁንም ሄደሽ ግዴታ ትወስጃለሽ ምናምን ለምን ስላቸው ለኔ ብሎ ነው እንግዲህ ያኔ ማለት እኔ ለኔ ብሎ ነው ብዬ ነው የማስበው። ሌላ እምቢ ብያቸው ራሱ ድርቅ ብዬባቸው ማለት ነው። ሌላ ሀገር ልትሄጂ ስትይ ግዴታ ያቺ ትንሿ ወረቀት የምትሰጣለች አንድ ካርድ አለች የምትሰጥ ነገር እሷን ያያሉ። እሷ ከሌለሽ የኮሮና ክትባት ካልወሰድሽ ያቺ ማለት ወረቀቷን ታሳያለሽ። ከዛን ነው ወደ ሌላ ሀገር መሄድ የምትችይው እንጂ አትችይም የኮሮና ቫይረስ ክትባት ካልወሰድሽ ምናምን ብሎ ስንት እኔ ውሸት እንደሆነ ያውቃለሁ። ይሄ ነገር ግዴታ አይደለም፣ ግን በቃ እነሱ ለኔ በማሰብ ነው ብዬ እሺ አልኩ እንጂ እኔን አይል ሞኝነት ሳይሆን ሞኝነቴ አይደለም። አውቃለሁ ማንም ክትባት ካልወሰደ የትም ሀገር ይሄዳል። ግን እንዲወስድ ለኔ አስቦና እንትን ስላሉ አጨናነቁኝ፣ ወሰርኩኝ። የመጀመሪያ ጊዜ አላመመኝም። የሁለተኛ ጊዜ ግን ጥሩ ስሜት በጭራሽ የለኝም። በታይሙ እኔ ጥሩ ስሜት ላይም አልነበርኩም ሲጀመርም። ያም ደግሞ ይሄ ተጨምሮበት በጣም ይደክመኝ ነበረ። ቅልሽልሽ ይለኛል፣ ራሴን በቃ ያሽከረክረኛል ልበላችሁ። በጣም ያኔ ደበረኝ ሳይሆን በቃ ራስ የሆነ ጊዜ እናንተ የሆነ አንዳንድ ጊዜ አጋጥማችሁም እንደዚህ ልፍስፍስ የምትሉበት ሰውነታችሁ በቃ ሌዚ የምትሆኑበት እንደዛ ነበር። ያስጠላኝ፣ ሁሉም ነገር ያስጠላኝ። ሀተ ሰው ራሱ አስጠልቶኛል በታይሙ እና የነበረ ስሜቱ። ሁሉም ሰው ግን አይደለም ይሄ ክትባት ውሰዱ ነው የምለው። እኔ አትውሰዱ አይደለም። ይሄ ክትባት ያው ሰበብ ማድረስ ነው እንጂ እኔ እንጃም ኮሮና እንግዲህ አላውቅም። ያዝ እሱን የማውቀው ታሪክ የለም። ግን ሰበብ ማድረስ ደግሞ ግዴታ ነው። ውሰዱ። ስሜቱ ግን የሁለተኛ ጊዜ ለኔ ከባድ ጊዜ ነበረ ሰዓቱ። በዛ ላይ ደግሞ ያ ተጨመረብኝ። በጣም ያስጠላ ነበር እውነት ለመናገር። ውዶቼ ውሰዱ፣ አትተው መውሰድ። እንደኔ ፈርታችሁ ያው ብትፈሩ መውሰዳችሁ አይቀርምና ውሰዱ ነው የምላችሁ። እኔ ክትባቱን ሰበቡን አድርሱ። አላህ ይጠብቀን፣ ሁላችንም በያለንበት አላህ ይጠብቀን፣ አላህ ይጠብቀን። ከባድ ነው። እኔ በጣም ነው የከበደኝ የሁለተኛው እንግዲህ ለላችሁ ነው የፈለኩትን። እንደኔ እስቲ ክትባት ወስዳችሁ ስሜት እንደኔ አይነት ስሜት የተሰማችሁ ሰዎች ካላችሁ በኮሜንት ስር አስቀምጡልኝ። አሁን እዚህ ቤት የወሰዱት ሁሉም ወስደዋል፣ ግን የተሰማ ይሄ ስሜት በሴትዮይቷ ይሄ እንደዛ አድርጎኛል ብላኛለች። እኔም ነቅቼባታለሁ በታይሙ። ለነገሩ ግን እንደኔ አይመስለኝም። የሆነ ነገር በራሳችሁ ሲደርስ ነው የምታዩት እንጂ በሰው ላይ ላትረዱ ትችላላችሁ። ከሁሉም ሰው ሳይሆን እንግዲህ አንዳንድ ሰው እንዲህ ያደርጋል። እስቲ እናንተ ወስዳችሁት ጓደኞቼ ይሄ ስሜት ከተሰማችሁ በኮሜንት ስር አስቀምጡልኝ።